አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ከረዥም ቆይታ በኋላ ዛሬ ተመልሰናል በቪዲዮ። በከሚሴ ከተማ ወደ ጭፍራ የደረስናቸውን እቃዎች ከ6 ወር ከ7 ወር በፊት የታዘዙ እቃዎች ናቸው። እነሱን ካደረስን በኋላ አጭር ቪዲዮ ሰርተናል ማለት ነው። ተከታተሉን። ማዘዝ ከፈለጋችሁ 09 ቁጥራችን እናስቀምጣለን ከስር፣ በዛ ማዘዝ ትችላላችሁ። እዚህ ጋር የምንመለከተው ሁለት መሳቢያ አለ። በቀኝ በኩል ላይት አለው የራሱ አልጋው። በቀኝ በኩል ያለው ለብቻ መብሪያ ማጥፊያ ያለው፣ በግራ በኩል ያለው ለብቻው መብሪያ ማጥፊያ ያለው። እዚህ ጋር የምንመለከተው ደግሞ ቀለብ ብዬ ያሳያችኋለሁ ይሄኛውን በኋላ። ግርጌው ላይ ደግሞ እንደዚህ እዚህ ጋር የምንመለከተው ግርጌው ላይ ቦክስ አለው። አንዳንድ ነገሮችን ማስቀመጫ ይሆናል። ማጠፊያው አልተገጠመም ነበር ለዛ ነው። እና እንደዚህ ማረፍ ማለቻ ይሆናል ማለት ነው። በዚህ ጋር ደግሞ በቀኝ በኩል እንደዚሁ ኮሜዲኖ ላይ አንድ በር አድርገንላቸዋል። በሩ ላይ ቁልፍ አለ። ይሄኛውም በግራ በኩልም የብቻ ማብሪያ ማጥፊያ ያለው ማለት ነው። በቀኝ በኩል ያለውም ለብቻ እንደዚሁ ማብሪያ ማጥፊያ ያለው። መሀል ላይ እንደምትመለከቱት አሪፍ የሆነ ጌጥ በራሳችን እጅ የተሰራ ጌጥ ተጠቅመናል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ነው ሁለት መሳቢያ አለ። ቻርጅ ማድረጊያ ቦታም ጭምር አለው ማለት ነው። ስራው እንደምትመለከቱት ጥርት አድርገን የሰራ ነው። ከቀለም አንስቶ እስካሁን እስከ ፊኒሺንግ ጽድት ተደርጎ የተሰራ ነው ማለት ነው። ወርቃማ የምንመለከተው ስቲከር ሳይሆን ቀለም ነው። እዚህ ጋር ደግሞ ቁም ሳጥን አለን። 5 ተከፋሽ ቁም ሳጥን በ2 ሜትር ከ40 ውስጥ ላይ እንደምንመለከተው መሳቢያ ያለው የራሱ የሆነ መሳቢያ ላይ እንዲሁም ቁልፍ አድርገንበታል ማለት ነው። በሩም ላይ ደግሞ ቁልፍ አለ። ያው መሳቢያውን ለማሳየት ያክል ነው። እና ማደርደሪያ ነው ይሄ። የታጠፉ ልብሶች መደርደሪያ ይሆናል ማለት ነው። መሳቢያ ከውስጥ ሲሆን ከውጭ ከሚሆነው የተሻለ ደህንነት አለው ማለት ነው። እዚህ ጋር ደግሞ እንደምንመለከተው መሸጎሪያዎች አሉ ማለት ነው። ከዛ በኋላ ይሄኛውን በር እንደዚህ አድርገን መቆለፍ እንችላለን። የባህል በር ደግሞ ለብቻው ልብስ መስቀያ ነው ማለት ነው። የመሃል በር ተደራቢ ያለው ቁም ሳጥኑ እና አጋጣሚ ሆኖ ስላልገጠምነው ነው። በግራ በኩል ያለው ደግሞ እንደምንመለከተው ይህም የልብስ መደርደሪያ ነው። ቪዲዮ ከመቼ የተቀረጸ ነው። ያገጥማ ላይ ደክሞ ስለነበረ አጠር ያለ ቪዲዮ ነው የሰራ ነው። እዚህ ጋር ደግሞ የምንመለከተው ኮስሞ አለ መዋቢያ ማለት ነው። እዚህ ጋር መሳቢያ አለ። 3 መሳቢያ አለው። 3 መሳቢያዎች አሉ። ሁሉም በስላይደር ነው የተሰሩት። ስራው ጥራት ያለው ነው እንደምትመለከቱት። ሁሉም ነገር በጥራት ነው የተሰራው። አንድ ቤት ውስጥ ያለ እቃ ስለሆነ ሁሉም ተመሳሳይ ቀለም ነው የተቀባው እና የራሱ የሆነ ወንበር አለው። መስታወቱም እንደምትመለከቱት ሰፋ ያለ ነው እና ትንሽ ራቅ ካለ ሙሉ ለመልበሻ ይሆናል ማለት ነው። ከመኝታ ቤት እቃዎች ስናልፍ ደግሞ ወደዚህ የኪችን ቤት ኪችን ካቢኔት ሰርተናል ማለት ነው። ይሄ ስራ ቦታችን ላይ የቀረጽነው ቪዲዮ ነው። እንደ አጋጣሚ ሆኖ አልተመቻቸልንም ሙሉ ቪዲዮ ለመቅረጽ። ይሄ የምትመለከቱት ኪችን ካቢኔት ነው። ቤት ከገባ በኋላ ካሜራው ላይ ብዙ ማታ ላይ ስለቀረጽን ብዙ ጥራት የለውም። ለዛ ብለን ትንሽ ቪዲዮ ነበረች፣ እሷን አስገብቻታለሁ። በዚህ በቀኝ በኩል 4 መሳቢያ ያለው፣ ከላይ እንደዚሁ በሮች አሉት። ተንቀሳቃሽ ነው ኪችኑ፣ መፈታት የሚችል ኪችን ነው። እዚህ ላይ ውጭም ውስጡም የተቀባ ኪችን ካቢኔት ነው። ከላይ እንደዚህ በኪችን ቦርድ ነው የሰራ ነው። ውስጡ መደርደሪያዎች ሁሉ ኤምዲኤፍ ናቸው ማለት ነው። ቤት ውስጥ ከገባ በኋላ ደግሞ ያለው ቪዲዮ ይሄ ነው። እንደምትመለከቱት በቀኝ በኩል እንደዚህ በር አለ 250 ወደዚህ ደግሞ ሜትር ከ60 ነው። እዚህ ጋር መደርደሪያዎች አሉ። ሁሉም በኤምዲኤፍ የተሰሩ ናቸው እና እንደምንመለከተው ደግሞ እዚህ ጋር 2 በሮች አሉ። መሀላቸው ላይ እንደዚህ መክፈያ አድርገንባቸዋል ፓርቲሽን። እቃዎችን ብዙ እቃ እንዲይዝ መደርደሪያው በዛ ሲል አሪፍ ነው። ለቪዲዮ ጥራት ያው ይቅርታ እንላለን። እንደዚህም በመሃል ላይ አንድ በር አለች። በቀኝ በኩል እንደዚህ 4 መሳቢያዎች አሉ። ሲሆን በጣም ውበት ያለው ነው። ቀለሙ አንደኛ ደረጃ ቀለም ነው። እንዲሁም ከላይ አብረቅራቂ ነገር ተቀብቷል። መሳቢያዎችን ሁሉም በስላይደር ነው የሰራናቸው። ከታች እንደዚህ ትላልቅ እቃዎችን የሚያስቀምጥ በር አለ። መሀል ላይ ፓርቲሽን አለ። ፓርቲሽኑ ተንቀሳቃሽ ስለሆነ ማውጣትም ማስገባትም ይቻላል ማለት ነው። ተንቀሳቃሽ ነው። በዚህ በኩል ደግሞ ፓርቲሽን አላደረግንበትም። ተለቅ ተለቅ ያሉ እቃዎችን እንዲይዝ ማለት ነው። እዚህ ጋር የእቃ ማጠቢያ ነው። ቢሆንም ከስር እንደዚህ በር አድርገንበታል ማለት ነው።
ኪችኑ ከሞላ ጎደል ይሄን ይመስላል። በግራ በኩልም እንደዚህ መክፈያዎች አሉ ማለት ነው። ተንቀሳቃሽ ናቸው መክፈያዎቹ። ኪችኑ ከሞላ ጎደል ይሄን ይመስላል። እዚህ ጋር ለሶኬት የሚሆን ቦታ ወጥተንለታል። ማንኛውም ማሰራት የምትፈልጉትን የፈርኒቸር እቃ እኛ ጋር ማግኘት ይችላሉ። ያላችሁበት ድረስ መጥተን እንደዚህ ገጥመን እንሄዳለን ማለት ነው። እናመሰግናለን።